بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته الله سبحانه وتعالى فكر زاري يمنا يو أفضل أيام الدنيا سلتبالو أسرتو يزل الحجة قناتوش نو نزي قناتوش دنيا لاي آلو كمي بالو قناتوش هلو بلاچوش ناچو الله سبحانه وتعالى كوراتوች ሁሉ አራቱን ወራቶች በላጭ አርጓቸዋል ዙልቃዕዳ ዙልሂጃ ሙሐረም እና ረጀብን ማለት ነው አሽሁሩል ሁሩም ተብሎ የሚታወቁት ከአሽሁሩል ሁሩም ውስጥ ደግሞ ለየት ብሎ የሚታየው የዙልሂጃ ወር ነው ማለት ነው ዙልሂጃ ወር ያው የሐጅ ወርም እንደመሆኑ ከአራቶቹም ደግሞ ለየት ያለ ቦታ አለው አላህ Subhanahu Wa Ta'ala ከሌላው አብልጦታል ከዙልሂጃ ቀናቶች ውስጥ ደግሞ አስሮቹ የተለየ ቦታ አላቸው እነዚህን አስሮቹን አላህ Subhanahu Wa Ta'ala የመጀመሪያዎቹን አስሮቹን ለየት አድርጓቸዋል ማለት ነው በእነዚህ በአስሮቹ ውስጥ ነው አብዛኛው የሐጅ ስራ የሚከናወነው ወይ ሙሉ ማለት ይቻላል የኡምራም እንደዚሁ የሐጅና የኡምራ ወር እነዚህ ዙልሂጃ የሚባለው ወር ከሌላው የበለጠበት እንዳውም አምስቱ አርካን አልኢስላም ተብሎ የሚታወቁ የኢባዳ አይነቶች በውስጡ ስለሚከናወኑ ነው ብለዋል ለምሳሌ ዙልሂጃ ውስጥ ሶላት አለ ዙልሂጃ ውስጥ ጾም አለ ዙልሂጃ ውስጥ ሰደቃ ወይም ዘካ መስጠትም የሚቻልበት ወር ነው ዙልሂጃ ውስጥ የሌለ ነገር የለም ሐጅ አለ እንደዚሁ ማለት ነው ሶላትም ጾምም ዘካም ሐጅም አርካን ኢስላም የሚባለው በሙሉ በአጠቃላይ እዚህ ውስጥ የሚገኙ ስለሆኑ ማለት ነው ስለዚህ እነዚህ 10 ቀናቶች ለየት ያለ ደረጃ ስላላቸው እነዚህ ለየት ያለ ስራ ያስፈልጋቸዋል ምክንያቱም የተከበሩ ቀናቶች ውስጥ መልካም ስራዎች አጅራቸውም የበዛ ይሆናል መጥፎ ስራዎች ደግሞ ወንጀላቸውም የተካበደ ነው የሚሆነው ማለት ነው ስለዚህ እነዚህ 10 ቀናቶች እንደማንኛውም ቀን ልናያቸው አይገባም አላህ Subhanahu Wa Ta'ala ابن كثير እንደሚሉት ማለት ነው والفجر وليال عشر والشفع والوتر ብሎ ሲምል ለያሊን 10 በ10 ሌሊቶች ብሎ ሲምል አላህ Subhanahu Wa Ta'ala የዙልሂጃ ሌሊቶች ናቸው ብለዋል ابن كثير ማለት ነው አብዛኛው የተፍሲር ሊቃውንቶች የሄዱበት ነገር ነው ይሄ ማለት ነው እነዚህ የዙልሂጃ 10 ሌሊቶች የተከበሩ ስለሆኑ ነው الله سبحانه وتعالى በእነሱ የማለው والفجر وليال عشر ካለ በኋላ والشفع والوتر ይላል